ሰላም ውድ የቻናል ቤተሰቦቼ፣ ዛሬ የምንሰራ ካብሳ ነው። እሱም አሰራሩን አብራችሁ ተከታተሉ ማለት ነው። እኔ ዘይት ጨምሬያለሁ። እዚህ ውስጥ የጨመርኩት ዘይትም ያው ዘይት ሳይሆን ይሄ የገበታ ቅቤ ነው የሚባለው በእኛ። ከዛን ሽንኩርት አደርጋለሁ። ሽንኩርቱን እናማስላለን እስከሚበቃ ድረስ። እነዚህ ቀይ ከለር ካመጣልን በኋላ ማለት ነው ከለሩ። ከዛ ነጭ ሽንኩርት እንጨምራለን። ነጭ ሽንኩርትና ይሄ ሎሚ ሁለት ነው የተጠቀምኩት። ይሄን ትንሽ አምስት እናደርግና ማለት ነው እዚህ ጋር የተፈጨ እንትን አለች ዝንጅብል። እዚህ ጋር ደግሞ ብላክ ፔፐር ጥቁር እንትን እንደምንለው እኛ ያዛችሁ ትንሽ ቀንሱ። እዚህ ደግሞ የተፈጨ ነጭ እንትን አለ የተፈጨ ሎሚ ጥቁር ሎሚ ማለት ነው። እዛን ያሉንን ቅመሞች እንጨምራለን። እዚህ ጋር ደግሞ ምንድን ነው እርድ፣ በእኛ በእነሱ ክርኩም ነው የሚባለው። በቃ እናንተ ጋር ያላችሁን ለመችሉስ ወይንም ለከብሰ የሚሆነውን ተጠቀሙ እናንተ። እናመሳለን። ከዛ እኔ ዶሮውን ያጠብኩት ያችሁ ከለር አለ በዚህ ወይንም ደግሞ ይሄ ከሌለ ቬኒጋር ከሌለ በእንትን ማለት ነው የሎሚ ጭማቂ። ከዛ ስታጥቡ ሽታ ምናምን ምንም የለውም፣ ደስ የሚል ሽታ ነው ያለው። ከዛ ዶሮአችን እንጨምራለን። አንድ ዶሮ የተጠቀምኩት ብዙ ቤተሰብ ስለሌለ ማለት ነው። ይሄን ትንሽ እናመጣለን። አሁን ይሄው እንደዚህ አንስተናል። ከለሩ የሚያምር ሆኗል። ከዛም በኋላ ቲማቲም እንጨምራለን ማለት ነው። ይሄው ቲማቲሙ እንጨምራለን። ቲማቲሙ ደግሞ አንድ ላይ ትንሽ እናመሳለን ማለት ነው። እና ማለት ነው ቲማቲሙ ምኑን ከጨመርን በኋላ እንደዚህ ሆኖልናል። ግን ወርቆብኝ ነበረ ክዳኑ። አሁን እናንተ ቅድም ሳልነግራችሁ የኛ ሰዎች አይፈልጉም ይሄን ነገር፣ ይሄ ያልተፈጨ ቅመሞች ማለት ነው ማረቅ ትችላላችሁ። የኔ ሰዎች ስለማይፈልጉ ነው። አሁን ውሃ እንከልሳለን። ውሃ ከልሰን ከትንሽ ጊዜ በኋላ ደግሞ ሲፈላልን እንትኑን እንጨምራለን ማለት ነው። እኔ ትንሽ አድርጌያለሁ ለእንትን ይሄ ያልተፈጨ ቅመሞች ማለት ነው። እንደዚህ ውሃ ከልሰን የፈላ ስለሆነ ውሃው እንትን ይላል፣ ቶሎ ነው የሚፈላ። አሁን እዚህ ጋር እየፈላ ነው ማለት ነው። ፈልቷል። ሩዙ
ሩዛችሁን ቀድማችሁ ዘብዝፋችሁ አስቀምጡ። እኔ አሁን አንድ 10 ደቂቃ ዘብዝፌ አስቀምጫለሁ። ውሃ አለ። ቆይ ውሃውን ከውስጥ ልድፋ። ከዛን ሩዙን እንጨምራለን ማለት ነው። ቆይ አንዴ እና ሩዙን እንደዚህ ጨምሬያለሁ። እንገናኛለን ማለት ነው። በዚህ አጋጣሚ ቻናሌን ሰብስክራይብ አድርጉልኝ በቅንነት ማለት ነው። እና ለስራ ነው የምፈልገው። ኢትዮጵያ ስገባ ያው በቅርብ ጊዜ ስለሚገባ ማለት ነው። በቅንነት ሰብስክራይብ ላይክ አድርጉኝ። ጨው አድርጌያለሁ ሳላሳያችሁ ቀድሜ ነው ያደረኩት ጨው። አሁን እንከድናለን ማለት ነው። ሲፈላ ጋዙን እንቀንሳለን። ለጊዜው እንዲህ ይቀመጥ እና ይሄን ወደዚህ ወስጄ እመጣለሁ። ኩሽናና የኔ ማጠባ ይለያያል። በእርግጥ በዚህ አጋጣሚ ውጪ ላይ ነው ማጠባ። ይሄ ውዶች አሁን ቅመም ያልበዛበት መችቡስ ወይንም ከብሳ ባይዘው የሚባለው በሳውዲ ነው። ከብሳ የሚባለው እንጂ በዱባይ መችቡስ ነው የሚባለው። እና ይሄን ይመስላል። አሁን ጋዙን ቀነስ እናደርግና እንጠብቀዋለን ማለት ነው። እስከሚበስል ድረስ ሻያችን እየጠጣን ራሳችንም እያስታወስነት ያለችው። እዛን ዳቦ የኢትዮጵያ ዳቦ እየበላችሁ እና ውዶቼ ይሄው አለቀ። አሁን ውሃም ጨርሷል። አሁን ወደ ሙቸባ ወይንም ወደ ሀራራው እናደርገዋለን ማለት ነው። ሙቸባ ይሄው ነው። አብራችሁን ሁኑ። ሙቸባ እናደርጋለን። ወይኔ ሽታው ደስ ሲል ማሻአላ። አያችሁ ከዱላቷ የምትፈልጉትን እንዳሳያችሁ በኮሜንት ጻፉልኝ። የምትፈልጉ ነገር ደግሞ እኔ ያሳያችኋለሁ ማለት ነው በቅንነት። እና አብረን እንደግ፣ እርስ በራሳችን ፎሎ እንደራረግ፣ ሰብስክራይብ እንደራረግ እላችኋለሁ ውዶቼ፣ ፍቅሮቼ፣ ማሮቼ እና በጣም ነው የምወዳችሁ። ሰብስክራይብ አድርጉኝ እላችኋለሁ። ይሄን ይመስላል የዛሬ ስራዬ እና እወዳችኋለሁ። እስከምንገናኝ ድረስ መልካም ሰንብቱ እላችኋለሁ። እወዳችኋለሁ። ሁላችሁም የሀሳባችሁን ኮመንት ላይ ጻፉልኝ።